በአንድ ገጠራማ መንደር ውስጥ የሚኖር ወተት በመሸጥ የሚተዳደር ሰው ነበረ። ይህ ሰው ሁል ጊዜ ጠዋት እየተነሳ ካሉት 3 ላሞች ወተት ሰብስቦ ለመሸጥ ወደ ገበያ ይወጣል። ነገር ግን በየዕለቱ ያሰበውን ያህል ትርፍ ማግኘት አልቻለም። በዚህም የተነሳ ደስተኛ አልነበረም። በአንድ ዕለትም እንደተለመደው ወተቶቹን በጋሪ እየገፋ ወደ ገበያ እየሄደ ሳለ የጋሪ ጎማ ተሰብሮ ወተቶቹ መሬት ላይ ይደፋሉ። እርሱም ይህንን ሲያይ ምን አይነት እድለቢስ ሰው ነኝ፣ መቼም ቢሆን አያልፍልኝም፣ በህይወቴም ደስተኛ ልሆን አልችልም ብሎ አዘነ። እንደ ድንገት ግን አንድ በእድሜ ተለቅ ያሉ ሽማግሌ በመንገዱ ሲያልፉ አይተውት ወደ እርሱ ጠጋ ብለው ልጄ አይዞ፣ ወተት ብሄድ ወተት ይመጣል፣ አንተ ግን ተስፋ መቁረጥ የለብህም። ልጄ ነጋዴ ነው፣ እናም ብዙ ወተት በአንድ ጊዜ ይገዛሃል፣ እኔ ከሱ ጋር አገናኛለሁ አሉት። ወተት ነጋዴውም ይህን ሲሰማ ደስ አለው። ሽማግሌውም ከነጋዴው ልጁ ጋር አስተዋወቁት። ነጋዴውም በየቀኑ 20 ሊትር ወተት ልታቀርብልኝ ትችላለህ ብሎ ጠየቀው። እርሱም አዎ በሚገባ ብሎ መለሰ። ከነጋዴውም ጋር በዚህ መልኩ ተስማምተው ወደ ቤት ሲመለስ ግን አንድ ነገር ልብ አለ። ያሉት 3 ላሞች ሊሰጡት የሚችሉት በቀን 15 ሊትር ወተት ብቻ እንደሆነ ትዝ አለው። ቁጭ ብሎ ማሰብ ጀመረ። ወዲያውም አንድ ሀሳብ መጣለት። ከ5 ሊትር ውሃ ጋር ብቀላቅለው እርሱም ሆነ ደንበኞቹ አያውቁብኝም ብሎ አሰበ። እናም በነጋታው ከውሃ ጋር ቀላቅሎ ለነጋዴ ወሰደለት። ልክ እንዳቀደውም ማንም አላወቀበትም ነበር። ከተወሰነ ጊዜ በኋላ ግን የነጋዴው አባት በጠና ይታመማሉ። በሰፈሩም የታወቁ ሐኪም ተጠርተው ሲታከሙ ንጹህ ወተት መጠጣት በማቆማቸው ይህ እንደደረሰባቸው ተነግሯቸው የሚጠጡትን ወተት እንዲያስተካክሉ ሐኪሙ ያስጠነቅቃቸዋል። በዚህ ወቅት ነጋዴው በባለ ወተቱ ተበሳጭቶ በሰዎች ፊት ጮኸበት። በመንደሩ መነጋገሪያ ሆነ። ባለ ወተቱም ሰው በገጠመው ነገር ልቡ ተሰብሮ ሰፈሩን ለቆ ለመሄድ ወሰነ። ሚስቱንም ተሰናብቶ ጉዞ ጀመረ። በመንገዱም ከባድ የሆነ ዝናብ ገጠመው። እናም ከፊት ለፊቱ አንድ ቤት ተመልክቶ ወደ እዛ ተጓዘ። ወደ ቤቱም ደርሶ ሲያንኳኳ አንድ በእድሜ የገፉ ትልቅ ሴት በሩን ከፍተው ያስገቡታል። ትኩስ ሾርባና ፎጣም ሰጥተውት ከፊት ለፊቱ ቁጭ ብለው በዚህ ምሽትና በዝናብ ወዴት እየተጓዝክ ነው አሉት። እርሱም ወዴት እንደምሄድ አላውቅም፣ ግን በህይወቴ ብዙ ስህተት ሰርቻለሁ። እናም ወደ በፊት ኑሮዬ መመለስ አልችልም። እግሬ ወደ አመራኝ ሄጄ አዲስ ህይወት ለመጀመር ቦታ እየፈለግኩ ነው አላቸው። እርሳቸውም ይህን ሲሰሙ ይኸውልህ ልጄ፣ በዚህ ምድር ላይ ሰው ሆኖ የማይሳሳት የለም። እኔም በአንተ እድሜ ብዙ ስህተቶችን ሰርቻለሁ። ነገር ግን ተስፋ በቆረኩበት ሰዓት አንድ ነገር አስተዋልኩ። መሸሽ መፍትሄ እንዳልሆነ፣ ነገር ግን የሰራሁትን ስህተት ማስተካከል እንዳለብኝ ተረዳው። ከዛን ጊዜ ጀምሮ ተረጋጋው እና አሁን የምታየውን ህይወት መኖር ቻልኩ። ስለዚህ አንተም ከመሸሽ ይልቅ ተመልሰ የሰራቸውን ስህተቶች ብታስተካክላቸው ህይወት ለአንተ የተሻለ ይሆንልሃል አሉት። እርሱም በሰማው ምክር ተደንቆ በነጋታው ጠዋት ወደ መንደሪቷ ይመለሳል። ሚስቱም ስታየው ተደንቃ ተመልሰ የምትመጣ አልመሰለኝም ነበር አለችው። እርሱም ብዙ የማስተካክለው ነገር አለኝ፣ ከዚህም በኋላ ጥዬሽ አልሄድም አላት። ወዲያውኑም በመንደሩ ያሉት ሰዎችን ሰብስቦ ይቅርታ ጠየቀ። እናም በየዕለቱ ንጹህ ወተቶችን ለገበያ ይዞ መውጣት ጀመረ። ለተወሰነ ጊዜ የሚገዛው ሰው ቢያጣም አንድ ቀን ግን አንድ ሰው የተወሰነ ወተት ገዛው። ሰውየውም በወተቱ ንጹህነት ተደንቆ ለሌሎች ሰዎች መንገድ ጀመረ። ቀስ በቀስም ብዙ ደንበኞችን ማግኘት ቻለ። ስሙም ታደሰ። እናም ባገኘው ገንዘብም ተጨማሪ ላሞችን መግዛት ቻለ። እኛም በህይወታችን ሰው ነንና ስህተት መስራታችን የማይቀር ነው። ነገር ግን ስህተት ሰራን ብለን ስህተቶቻችንን ከመሸሽ ይልቅ ለማስተካከል ወደፊት ብንጓዝ ህይወታችንን የተሻለ ማድረግ እንችላለን።